ጥያቄና መልስ እናርገው። ምን ልናረግ እየሄድን ነበር? ኢንተርቪው ይሻላል። ምን ልናረግ? ምሳቃ ልጃችን ምሳቃ ረስታ ከትምህርት ቤት መያዝ ያለባትን የተመገበችበትን ምሳቃ አረዘምከው እኮ። ቆይ አይ ምሳቃ ብቻ በቂ አይደለ? ያው የተመገበችበትን አስፈላጊ ነገር ምንድነው? አንተ ፖለቲካ ረከው ረዘም ማለት አይደለም። ልጃችን ምሳቃ ረስታ ከትምህርት ቤት ልናመጣ እየሄድን ነውና ትምህርት ቤቱ ያለው ከምንኖርበት ኮንዶሚኒየም ጀርባ ነው እና እንደዚህ እንደምታዩት እንትን አለ እንዲህ ሰብል ምናምን አለ። ሰብል አልከነኛ እጽዋት አዘር አይሻልም? ባይ እና እዲኮ የማየውን ነገር እያወራክ እያስቆምከኝ ነው። እና የሚያስኬደን መንገድ ቀጥተኛ ባይሆንም አቋራጭ መንገድ አለና እኛ ደግሞ የተሻለ በጣም ሾርት ከት መጠቀማችን ነውና እየሆነ በቃ በማሳ ውስጥ ምናምን መንገድ አይጠፋም ብለን ጀመርን ማለት ነው። እና ማሳ ውስጥ ስንሄድ ግን የገጠመን ሁላችንን ጫጉጊት ያዘ እና ይሄ ምንድነው በህይወታችን ልንደርስበት ልንሄድበት ይገባል። ቆይ ግን ካለንበት አንተ አሁን የልጅ ምሳቃ ለማምጣት የህክምና ልብስ ለብሰ መውጣት ምን ይባላል? ይሄ ዝም ብዬ ቤት ሶን መለብሰው ልብስ ነው። እና ያው እንግዲህ ማል ላይ ምን ስቃውን ፓርት እንቆርጠዋለን እና በቃ ልብሳችን ጭጎጊት በጭጎጊት ሆነ። አቋራጭ መንገድ ምንም የለም። ካሰብነው በጣም ሾርት ከት የሆነ መንገድ እጥፍ የሆነ መንገድ እየሄድን ነው። እና ምን አሰብን መሰላችሁ? አንዳንድ ጊዜ የምንወስናቸው ውሳኔዎች አቋራጭ መስለው የምንሄዳቸው በህይወታችን የምንሄድባቸው ነገሮች ወዳልተፈለገ ወዳላሰብነው በጣም ለመድረሻችን ሩቅ ወደ ሆነ አቅጣጫ ሊመራን ይችላል ብለን አንሰላሰልንበት። እና በህይወታችን ይሄን ፍልስፍና ተግባራዊ ስናደርገው መነሻ የማናቀውን መንገድ መሄድ የለብንም። አንዳፈር። መድረሻችንን ሳናጤን አቋራጭ መንገዶችን ብሎ በግምት ዘው ብለን አንግባ። በደመ ነፍስ የሚሄድ የሚል መንገድ የታወቀ ትምህርት በህይወታችን አገኘን። ይሄው አሁን ራሱ አቋራጭ ብለን